ናቸው የሚኖሩት በእኔ እይታ ማለት ነው። ኢፍ ዊክ ዋን ኢዝ ሬንጅ ዊክ ዋን እንደ ሬንጅ የሚጠቀመው ከሆነ ፕሮባብሊ ኔክስት ዊክ ይሄኛውን ሎ ማኒፑሌት ያደርግና ከዛ በኋላ ፑሽ እናደርጋለን ብዬ አስባለሁ። ግን ሆፕፉሊ አይ ዶንት ቲንክ ኦል ዘ ዌይ ዳውን እዚህ ድረስ መጥቶ ቴክ አድርጎት ይሄዳል የሚል እምነት የለኝም ማለት ነው። ቢኮዝ ኦን ዘ ዊክሊ ከቦዲ ክሎዥሩ በኋላ አይ ሚን ኦን ዘ መንትሊ ላይ ዴይሊ ክሎዥር ቡሊሽ ከሆነ በኋላ መጥቶ ኦልሬዲ ፕሪቪየስ ካንድልን ይሄኛው ትሩሊ ብሮክን አውት የሆነውን ካንድል ሪቴስት አድርጎታል። ለሱ ደግሞ ፒዲአር ስንፈልግ ዊክሊ ላይ ነው የምንፈልገው። ዊክሊ ኦርደር ብሎኩን ደግሞ በደንብ ሪስፔክት አድርጎታል ሶፋር ባለው ማለት ነው። ሶ ሞር ቡሊሽ ነው ኤክስፔክት ማደርገው ፎር ደ ካሚንግ ዊክ ፕሮባብሊ የናይን ኢንሳይድ ባር ትቶልን ስለወጣ ሎ ኦፍ ደ ዊክ ምናምን ለመስራት ወደዚህ ትንሽ ድሮፕ ብናደርግ ከዛ በኋላ የሆነ ኤክስፓንሽን ነገር ከዛ በተጨማሪ ደግሞ ምን አለን ዴይሊ ላይ we had an inside bar ሲያሪቲ ኢንሳይድ ባር ነበረችን እቺ እስቲ ለኛው ካንድል ቴክ አድርጎት ነበረ በቦዲ ክሎዝ አላደረገውም። ይሄኛው ይሄን ሎ ግራብ ካደረገ በኋላ አግሬሲቭሊ ወደ ቡሊሽ ነው ይዘጋው ማለት ነው። ሶ አም ኤክስፔክቲንግ a bullish continuation ከዚህ በኋላ ማለት ነው። ሶ ፕሮባብሊ ይሄኛውን ቀን ልክ እንደ ሪቴስት ሊጠቀመው ይችላል። ከዛ ፑሽ ያደርጋል ብዬ ነው ማስበው። ሜን ራውንድ ሊኩዊዲቲያችን የሚሆነው ዲስ ካንድል ነው የሚሆነው የመንዴይ ካንድል ሃይ መንዴይን እንደ ሬንጅ መውሰድ ስለምንችል ማለት ነው። ከዛ በተጨማሪ ደግሞ ኢንሳይድ ባር ነው አት ቴም ታይም ራይት። ሶ ይሄን ፌር ቫሊ ጋፕ ሪስፔክት የምናደርገው ከሆነ ወይም ደግሞ ይሄን ቮሊዩም ኢምባላንስ ሪስፔክት የሚያደርገው ከሆነ ሞር ፕሮባብሊ እንደዚህ አይነት ኤክስፓንሽን ካገኘን እና ከዚህ ሪያክት የሚያደርግ ከሆነ ወይም ደግሞ ከዚህኛው ሪያክት የሚያደርግ ከሆነ ሜቢ እዚህ ሎ ኦፍ ዘ ዊክ ለመስራት ሊመጣ ይችላል ማለት ነው። ከዛ በኋላ መንትሊ ቡሊሽ ከሆነ ልክ እንደዚህ አይነት ስትራክቸር ሊሰጠን ይችላል። ሞር ግን ኤክስፔክት ማድረገው ቡሊሽ ነው። ኦን ጂዩ ላይ ኦብቪየስሊ ዘ ሴም ፕራይስ አክሽን ያላቸው ኦልሞስት ግን የተወሰነ ዊክነስ አለ ብዬ አስባለሁ። ጂዩ ላይ ማርኬታችን ስቲል ላስት ዊክ ማርክ ያደረግነው ኦርደር ብሎክ መጥቶ አድርጎ ጥሩ ሪአክሽን አሳይቶናል። ሶ በዚህ ኮንቲኒው እንዲያደርግ ነው የምጠብቀው። ግን የተወሰነ ዊክነስ ከኢዩ አንጻር ያለው ይመስለኛል። ስለዚህ ሞር አሁን ለባይ ኤክስፔክት ማድረገው ወይም ደግሞ ፕሪፈር ማድረገው ፔር የሚሆነው ዩሮ ዩኤስዲ ነው የሚሆነው ማለት ነው ከጂዩ የተሻለ። so far on the 4 hour on the 1 hour ያለው ስትራክቸር it seems bullish። ስለዚህ I'm expecting on the daily line ሄድና የመጀመሪያው የቻርልስ ዴይ ሃይ ነው። ከዛ we have like Tuesday ላይ ያለን ኦርደር ብሎክ አለን we have this one ቤሪሽ የምንቀጥል ከሆነ ምናልባት ይሄ ሪስፔክት ሊደረግ ይችላል። I don't think we will continue bearish though ቤሪሽ የምንቀጥል አይመስለኝም። ግን የምንቀጥል ከሆነ እሱን ሪስፔክት ሊያደርገው ይችላል ማለት ነው። ሶ ኦን ኢዩ እና ጂዩ ሞር ቡሊሽ ነው እያየው ያለሁት ማለት ነው። ሶ ፋር ፕሪፈር ማደርገው ፔር ደግሞ ኢዩ ይሆናል። what else I think ጎልድን ጎልድ it was like perfect በቃ እንዳወራ ነው ነበር ላስት ዊክ ማለት ነው። ሙሉ ለሙሉ ቪዲዮውን ፖስት አድርጌላችኋለሁ ዩቲዩብ ላይ አይታችሁታል ካልነበራችሁ ላይቭ ላይ we were expecting መጀመሪያ ከዊክሊ ሲአርቲ ኮምፕሊት እንዲሆን አይደል ይሄ ካንድል ነበረ። ሶ ቤሪሽ ሪጀክሽን ካንድል ነበረ። ሶ ፕራይመሪ ታርጌታችን ፈርስት ራውንድ ሊኩዊዲቲ ያልነው ይሄ ሴል ሳይድ ሊኩዊዲቲ ነበር የዚህ ሬንጅ ሎ ማለት ነው። ከዛ ምንድነው እያወራችሁ የነበረው ይሄ ቡሊሽ ኦርደር ብሎክ ሂት ካደረገ በኋላ ፕሮባብሊ ባውንስ አፕ ወይም ደግሞ it might push higher አይደል እንደዛ ነበር እየተባባልን የነበረው። ከዛ ደግሞ የዴይሊ ላይ we have this inverted fair value gap ማለት ነው right እዚህ ጋር ያለችው ሶ እሷን ሪስፔክት አድርጎ በሷ ብሊ ፑሽ አደረገልን ሶ መንዴይ እንደዛ ፑሽ አደረገናል ማለት ነው። ከዛ በኋላ for the most part I am bullish አሁንም ኤክስፔክት ማደርገው ምንድነው ቡሊሽ ኮንቲኒዩሽን ነው። እንደምታዩት ዊክሊ ሪጀክሽናችን ኮምፕሊት የሆነ ቡሊሽ ሪቨርሳል ነው ፍሮም ደ ኪ ሌቭል ማለት ነው። ዊክሊ ኪ ሌቭላችን ሂት ካደረግን በኋላ ጥሩ ሪጀክሽን አሳይቶ ነው የዘጋው። ሶ አም ኤክስፔክቲንግ ቡሊሽ ፕራይስስ ሶ ሜን ራውንድ ሊኩዊዲቲያችን የሚሆነው ለሚ እነዚህ
ሌሎች ላጥፋቸው ነው። የመጀመሪያ ድራውን ሊኩዲቲ ይሄ ነው የሚሆነው። አሁን ዲስ ዊክ የጨረስነው ሳምንት ሀይ ማለት ነው። and then probably this month ሌላ ኒው ኦል ታይም ሀይ ክሬት ጀነሬት ልናደርግ እንችላለን ብዬ አስባለሁ። in this month I don't think it will happen next week ግን it's possible still አሁን ባለው ሞመንት የሚቀጥል ከሆነ it's possible። ስለዚህ ፈርስት ራውንድ ሊኩዲቲያችን ይሆናል። ከዛ ግን ሎወር ታይም ፍሬም ላይ የሚሰሩትን ስዊንግ ፖይንቶች እና ኪ ሌቭሎችን ማርካውት እያደረግን መቀጠል ነው። 4 አወር ላይም እንደምታዩት ነው ማርኬቱ ኢትስ ኦልሬዲ ቼንጅድ ስቴት ኦፍ ዴሊቨሪ ክሬት አድርጎ ከዛ በኋላ ሪቴስት አድርጎት ነው በደንብ እየወጣ ያለው ማለት ነው። right so I expect more bullish expansion for the coming week on gold. ከዛ ውጪ so far ላስት ዊክን አውቶሉክ ስንሰራ ከነበራችሁ ጥሩ አድቫንቴጅ ነበረው ብዬ አስባለሁ። ያልናቸው ሌቭሎችን ሂት አድርጓል። ከዛ ባውንስ ያደርግበታል ካልነው ኤሪያም ደግሞ ባውንስ አድርጓል ማለት ነው። ስለዚህ አም ኤክስፔክቲንግ ቡሊሽ ይህንን ሪጀክሽን ብሎክን በደንብ ሪስፔክት አድርጎልናል አዝዌል ራይት። ይሄኛው ሲአርቲ ኮምፕሊት ከሆነ በኋላ ይህን ሪጀክሽን ብሎክ በደንብ ሪስፔክት አድርጎናል። ሶ አም ኤክስፔክቲንግ ቱ ጎ ሃየር እነዚህን ሌቭሎች ፕሮባብሊ ከዛም በላይ ፑሽ እናደርጋለን ብዬ አስባለሁ ፎር ደ ካሚንግ ዊክ። ሶ ሞር እይታ የሚሆነው ወደ ቡሊሽ ነው የሚሆነው ማለት ነው ፎር ደ ጎልድ። አናዘር ዋን አይ ገስ ናስ አይ ቲንክ ጥሩ ሞመንተም ነበረው ፎር ሞስት ኦፍ ዩ ጋይስ። እኔ ዝም ብሎ የሚወርድ ማርኬት ላይ ብዙ አይደለም ኢንትሪ ብዙ እየሰጠኝ አልነበረ አሮል። የመጀመሪያው አይ ቲንክ አንደኛው ነበረ ቢያዝ ኮምፕሊትሊ ሮንግ ሆኜ የገባሁት የምታስታውሱ ከሆነ ፖስት አድርጌዋለሁ። ስትሬት አፕ ወደ ስቶፕ ሎስ ነው የሄደው። ግን እንዳል ነው ያለ ራውንድ ሊኩዲቲ ብለን ማርክ ያደረግናቸውን ሌቭሎች ሂት አድርጎ ነበር የምታስታውሱ ከሆነ ማለት ነው። የመጀመሪያው ማርኬት ኦፕን እንዳደረገ ነው መንደይ ላይ እችኛውን ሎቴክ ያደርጋል ብለን ነበር ግራብ አረጋት። ከዛ በኋላ ፑሽ ያደረገ and then we are like this daily CRT ማለት ነው። ይችን ሂት ካደረግን በኋላ ኦርደር ብሎክ ፑሽ አደረግን የዴይሊ ሲአርቲዋን ኮምፕሊት አደረገ። ከዛ ይሄ ሴል ሳይድ ሊኩዲቲ was obvious ላስት ዊክ ስናወራ የምታስታውሱ ከሆነ የዛሬ ሳምንት and then we have a volume imbalance እዚህ ጋር ከሱ እንግዲህ ጥሩ ሪአክሽን አለው። እስኪ ዊክሊ ላይ ያለውን ካረኛውና ዊክሊ ሲአርቲውንም ኮምፕሊት አድርጎልናል obviously and then rejection ብሎኩንም at the same time ሪስፔክት አድርጎታል። ሶ ሞር ኤክስፔክት የሚያደርገው ቡሊሽ አይነት ፒኤ ነው የሚሆነው። it's not that clean to be honest ቡሊሽ ኮንቲኒዩሽን የሚሆነው እነዚህን ኦርደር ብሎክስ ምናምን ሪስፔክት አድርጎ ወደ ታች ድሮፕ የማያደርግ ከሆነ ቡሊሽ ነገር ይኖራል ብዬ አስባለሁ። ግን እስኪ ኤስኤምቲ ምናምን ካለ ቼክ እናደርግ። yes definitely ቡሊሽ ነው this candle this rejection candle ጥሩ የሆነ ቡሊሽ ኤክስፓንሽን የሚሰጠን ነው። ሶ ሞር ስትሮንግ አሴት የሚሆነው yes ነው ብዬ አስባለሁ። ግን ደግሞ ያው ተመሳሳይ ሆኖ ስለሚሄዱ ናስ ላይም እስኪ ቡሊሽ ፒ ሞር ሎንግ ሴታፖች አይዲያል ናቸው ብዬ አስባለሁ ማለት ነው። ሶ ፋር እስኪ 4 አወሯንም ቼክ እናርጋት። I guess it's ideal to go higher። ሎው ሬዚስታንስ ሊኩዲቲ ራኖች አሉት እንደምታዩት እነዚህ ስዊንግ ፖይንቶች በሙሉ ሊኩዲቲ ናቸው። ሰው ፑሽ ለማድረግ ኢዚ ነው የሚሆንለት። ያልኳችሁ ዴይሊ ኪ ሌቭልን በደንብ ነው ሪስፔክት የተደረገው ኦን ኢቭን ኦን ሎወር ታይም ፍሬምስ ጭምር ማለት ነው ራይት። ሶ ያ ሞር ናስ ላይ ቡሊሽ ፒኤ ነው የምጠብቀው። ኤስም እንደዛ። ሌላ ቢቲሲ ነው። BTC was crazy to be honest with you guys. ላስት ዊክ እንዳወራነው ዊክሊ ኤክስፓንሽን ይኖረዋል ብለን ነበረ። ያው ማርኬት ገና አልዘጋም የዚህ ሳምንት እንደምታውቁት። እስኪ ዊክሊ ላይ እንጀምርና ላስት ዊክ በዚህ ነበር የዘጋ ነው እንደምታስታውሱት። ሰው
ከቦዲ ክሎጀሩ ተነስተን ዊክሊ ኮንቲኒዩሽን አይ ሚን ቤሪሽ ኮንቲኒዩሽን እንደሚኖረው ነበረ ፎር ደ ዊክ ኤክስፔክት ያደረግነው ታስታውሱ ከሆነ። ከዛ ደግሞ እንደምታዩት ጥሩ ጥሩ ሴታፖችን እየሰጠን ወርዷል ማለት ነው። እነዚህ ስዊንግ ፖይንቶችን ምናምን ቼክ ብታደርጓቸው ሴታፖችን በደንብ ነው እየሰጠን የመጣው። ሶፋር አሁን ኢትስ ኦን ሪትሬስመንት ኔክስት ዊክ ምን አይነት ኤክስፔንሽን ይኖረዋል የሚለውን እንትን ለማድረግ በደንብ ኤክስፔክት ለማድረግ የዛሬው ኦብቪየስሊ ካንድሉ መዝጋት አለበት። ስትሮንግሊ ቡሊሽ በሪጀክሽን የምንዘጋ ከሆነ ወይም ደግሞ ይሄ ዊኩ እየረዘመ ከሄደ ያ ማለት ትንሽ ወደ ላይ ፑሽ አድርገን የምንዘጋ ከሆነ ወደ ቡሊሽ ሪቨርሳል ይቀየራል። ከዛ በኋላ ዊ ማይ ሲ ቡሊሽ ፒኤ ማለት ነው። ኦን ደ መንትሊ የምታስታውሱ ከሆነ ፖል ማዘጋጀት ይላችሁ ነበረ። I was expecting this የመጀመሪያው 74k ቆይቷል እሱን እያወራ ነው ከነበረ ራይት። ከዛ ደግሞ እነዚህ ኦርደር ብሎክስ ሪስፔክት የሚደረጉ ከሆነ ከዚህ በኋላ የተወሰነ ፒ ኤክስፔክት እናደርጋለን። ግን ምንድነው we have like a yearly 12 months ላይ ብንሄድ yearly ሲአርቲያችን ቤሪሽ ነው ኢፊሊ ይሁን እንጂ ይሄ ቤሪሽ ሲአርቲ ኢማይናገ ኮምፕሊትድ ኦልሬዲ 50% ሂት አድርገናል። ኦልሬዲ 50% ሪትሬስመንት ሌቭላችን ፊባችን ላይ ገብቷል። ከዚህ ፑሽ የምናደርግ ከሆነ ቡሊሽ ኮንቲኒው እናደርጋለን። ያለዛ ግን ዊ ማይ ሲ የ48k አካባቢ ያለው ሌቭል ሂት ሊደረግ ይችላል ማለት ነው። ራይት ኢትስ አይዲያል ሲአርቲውን ራሱ ኮምፕሊት ባያደርገው እስከዚህ ኦርደር ብሎክ ድረስ መጥቶ ከዛ በኋላ ፑሽ ሊያደርግ ይችላል። ሰው አም ክሎዝሊ ዋቺንግ ኢት። አሁንም ቢሆን የቤሪሽ ሞመንተሙ ፉል ያልቋል ብዬ አላስብም። ግን ደግሞ ቡሊሽ የሚያሳየን ከሆነ ፎር ደ ካሚንግ ዴይስ የሚቀጥሉት 2-3 ቀናቶች በደንብ የትኛውን ትሬንድ ማስቀጠል እንደፈለገ ያሳየናል ብዬ አስባለሁ። ሞር ደግሞ የዛሬው ማርኬት ክሎዝ ካደረገ በኋላ ዊክሊ ካንድላችን ኮምፕሊት ስለሚሆን ኔክስት ዊክ ፖሲብል ኤክስፓንሽን ወዴት ሊሆን እንደሚችል የምናየው ይሆናል ማለት ነው። ሶፋር ግን ሞር ሴሎችን ነው ኤክስፔክት እንድናደርግ ባለፈው ሳምንት አውርተን የነበረው። ሶ ሞር ደግሞ እኔም ቴክ እያደረኳቸው የነበሩ ሴል ሴታፖች ነበሩ ማለት ነው። ዩዚንግ ኦብቪየስሊ የፎር አወር ሬንጆችን እና ፎር ኮንቲኒዩሽን ደግሞ ሞዴል ሴታፖችን እየተጠቀምን ማለት ነው። እንደምታዩት አብዛኞቹ ትሬድ ሴታፖች ቤሪሽ ናቸው። we have lost a couple እዚህ ጋርም ሎስ ነበረን ምናምን ግን ስቲል ቤሪሽ ነበሩ። አብዛኞቹ ደግሞ ቲፒ ስማሽ ያደረጉ ትሬንዶች ነበሩ ማለት ነው። so on the daily and on the 4 hour it looks probably bullish የተወሰነ ኤስኤምቲ ነበረን እዚህ ጋር ግን ስቲል ኤስኤምቲው ድራይቭ አላደረገውም ወደታች። ስለዛ I'm still expecting የሆነ ቡሊሽ ሪትሬስመንት ሊኖረው እንደሚችል ግን እንዳልኳችሁ የዚህ ዊካንድ ላይ ክሎዝ ካደረገ በኋላ ደግሞ ፎር ሹር ኔክስት ዴት ሊሆን እንደሚችል እናያለን። and then for now on ሞር ማስበው ምንድነው እቺ ምንድነው ሾርት ተርም ትሬድ ነው የምትሆነው። የ9 ኤምሳር ሞዴል ወይም ደግሞ የ4 አወር ሲአርቲ ሞዴላችንን ተጠቅመን ሲንግል ካንድል ኤክስፓንሽን የአንድ ሰዓቷን ካንድል ኦር ደግሞ የ4 አወር ካንድሉ ሊሆን ይችላል። ግን ሲንግል ካንድል ኤክስፓንሽኗን ሞር ካሽ ለማድረግ ነው የምሞክረው። ከዛ ውጪ ማርኬቱ ላይ ያለኝ እይታ ሀሳብ ካላችሁ ደግሞ ሼር አድርጉኝና we can discuss about it። ሶ ፋር ግን ላስት ዊክ ያወራናቸው ነገሮች በጣም ቆንጆ ነበሩ ብዬ አስባለሁ። ሰላም ነው የሱ እንዴት ነሽ ማን? አለሁ እንዴት ነህ? ሰላም አለሁልሽ ብሮስኪ። ከደስታ መልስ እንዴት ነው? ፋይናሊ ትላለህ። ጥሩ ነው። ዛሬ ውጤቱ ብቻ ራሱ ቆንጆ ነበር ዛሬ በዝጉድ። አይ ይመቻችሁ እና እኔ ልጠቅሽ ነበረው የኢጂና ጂጂ ላይ ማለት ነው ዊክሊ መሰለኝ ኮምፕሊት አድርገዋል። እንትን ዊክሊ ሲያርቲ ቀድሞ ኮምፕሊት አድርገዋል መሰለኝ ጂጂ ወይ ኢጂ
ከሁለት አንዱ ቀድሞ ኮምፕሊት አድርገዋል እና ኤስኤምቲ ክሬት አድርገዋል እና ያኛው ይጨርሳሉ ለመጠበቅ ይሻላል ወይስ ይጨርሳሉ ለመጠበቁ ይሻላል ወይስ ጀስት በቃ ሪቨርሳል ነው የሚሆነው ብለን እንጠብቅ? እንዴት ነው ያንቺ ታስኪ? እና ደግሞ ቴክኒክ የሆነ እንትን ነገር ከምንድን ነው ይሄ ፈንዳሜንት ምን አናሊስት ነው የሚባለው ብቻ የኒውሶች ምናምን ነገር ደግሞ የኢሌክሽን ምናምን ነገር አለባቸው መሰለኝ ጃፓኖች ምናምን ነገር ቼክ እያደረኩኝ። ኦ ሪሊ? ኧረ አላየሁትም። አዎ የሆነ ኢሌክሽን ምናምን እያሉ እያየሁ ነበር። ኦኬ የየን ላይ ማለት ነው። ኦራይት እስኪ ዲስ እንደውም ኢጂ እና ጂጂ አልሰራንም ነበር የሚገርምሽ። አዎ እሷን ኮምፕሊት አድርጎታል። ሲያሪቲ ነው አይደለ? ቡሊ ሲያሪቲ ኮምፕሊት አድርጓል። የሳይ ጂጂ ኮምፕሊት አድርጓል። ጂጂ ኮምፕሊት አድርጓል። ሴርቫሪ ጋፓን እንደ ኪ ሌቭል ተጠቅሞታል። ኢጂ ዴፊኒትሊ ኮንቲኒዩሽን ነው የሚሆነው ማለት። ኦኬ እኔ ደግሞ ያኛው ኤስኤምቲ ስለሰራ ከዛ ጋር ኦልሬዲ ኮምፕሊት እና ኦኬ ቆይ እስኪ ኒውሱን በዛው ቼክ ላድርገው ብዬ ነው። እስኪ ኢሌክሽን ምናምን የሚል ቼክ ያደርኩኝ መሰለኝ። ቼክ አድርገው ያንተ ወይ ሰንደይ ላይ የሆነ this week ኦኬ ኤንኤፍፒ ማለና this week I guess yeah ኤንኤፍፒ ሆኖ ወይንስዴይ ኦኬ ዛሬ መሰለኝ ሎወር ሃውስ ኢሌክሽንስ የሚል አለ። አይ ዶንት ኖ ዋት ዘ ፋክ ኢት ኢዝ ግን ዛሬ ነበራቸው ምን እንደሆነ አላውቅም። ኦኬ የነገው ማርኬት አፌክት ያደርገዋል አድርጎ የሚለውን ጠይቀሽ ነበር ነው ኢሌክሽን ምናምን የሚለች ነው ፕሮባብሊ አፌክት ያደርገዋል ብዬ አስባለሁ። ኢትስ ሬድ ፎልደር ራይት ሶ የሆነ ጋፕ ሊኖር ይችላል። ሬድ ፎልደር ግን ያ ልክ ነህ። ሶ ዋት ዱ አይ ኤክስፔክት ቡሊሽ ፒኤም ፎር ሹር። እኔ አሁን ይሄንን ሃይቴክ ሳያደርገው ይመለሳል የሚል እምነት የለኝም። እንዳልከው ፋንዳሜንታሊ እንትን የሚለው ነገር አፌክት ቢያደርገውም ኢፍ ኢትስ ስትሮንግ ኢነፍ ትልቅ ጋፖችን ክሬት ለማድረግ ምናምን ነገር እኔ ስለ ኒውሱ ምንም አይዲያ ስለሌለኝ ነው እንደዚህ የምልሽ። ግን አይ ዶንት ቲንክ ይሄኛውን ሃይ ሂት ሳያደርግ የሚል እምነት የለኝም። ኢጂ ትሬድ ማድረግ ቢሆን ፕራይሜሪ ታርጌት የሚሆነው ይሄ ሌቭል ነው የሚሆነው። ከዛ ውጪ ኦራይት አይ እኔም እኮ ክላሲክስ የሆነ በጣም ኮንፊርሜሽን ካላገኘሁበት የምገባው ትሬድ የለም። ኢጂ እና ጂጂ ላይ ያው እንደዚሁ ዝም ብዬ ቼክ ለማድረጋቸው ያን ቼክ እናደርጋቸው ነበር። ዝም ብሎ አይ ሴታፕ የሚሰጥ ከሆነ ለማየት ያክል ነው። እንትንም ነበረው አት ዘ ሴም ታይም ኮንቲኒዩሽን ሲያርቲም አለው ኦን ደ ዴይሊ ተጨማሪ እና ዴይሊ እና ዊክሊ ካንድል ክሎጀሮቹ ኢትሰልፍ እንትን በራሳቸው ኢንዲኬት የሚያደርጉት ቡሊሽ ፒኤ ነው። ሰው ሞር ፕሮባብሊ ያንን ሀይት ማድረጋችን አይቀርም። ጂጂ ደግሞ ሞር ስትሮንግ ነው። አሪፍ ጊታ ነው። ማን አላየሁትም ነበር እንደውም እና ኢጂ ትቻቸው ነው እና ኢዩ ላይ ነበርሻ? ኢዩ እና ጂዩ ያው ነበርኩኝ። ሁሉን ሰምቻለሁ። አይ